ወጣት ሆነክ በጫት ወጣት ሆነክ በጫት ሱስ ውስጥ ከተዘፈክ ይዋልም ይደርም ለማኝ መሆን አይቀርም። እውነቴን ነው የምልህ። ይዋልም ይደርም ለማኝ መሆን አይቀርም። ምክንያቱም ወጣት ሆነ ጫት የምትቅም ከሆነ በወጣትነት ጭንቅላት የጫት ፍቅር ውስጥ ከገባ ደምህን ከተቆጣጠረው ምንም አይነት ስራ መስራት አትችልም። ምንም አይነት ነገር ማሳካት አትችልም። ታቅዳለህ፣ የለም። ጠዋት ማታ ታቅዳለህ፣ ጠዋት ላይ ያቀድከው ነገር የለም። አንዲትን ጉዳይ ለመጨረስ 30 ደቂቃ አንድ ሰዓት የሚፈጀውን ቢሮ ሄደ ለመጨረስ ቢሮ ውስጥ ገብተህ የምትጨርሰውን ጉዳይ አንድ ሳምንት ሙሉ አንድ ቢሮ ትመላለሳለህ። ምክንያቱም ቀጠሮ ነገ 4 ሰዓት ላይ ከሆነ አንተ ማታ እስከ 4 ሰዓት ትቅማለህ። ከዛ ደግሞ ስልክ እየነካካ ምን እያልክ 8 ሰዓት ይደርስብሃል። 9 ሰዓት ላይ እንቅልፍን ትተኛለህ። ከዛ ስንት ሰዓት ከእንቅልፍ የምትነሳው? 4 ሰዓት። 4 ሰዓት ላይ ትነሳለህ። ተነስተህ ተጣጥበህ ምን ብለህ ሻወር ገብተህ ቁርስ እስክትበላ ድረስ 5 ሰዓት ምናምን ይሆናል። 5 ሰዓት ከቤት ወጥተህ ጉዳይ ያለህ ቦታ ላይ እስክትደርስ ድረስ 6 ሰዓት ይሆናል። 6 ሰዓት ላይ ምን ይሆናል? አንተ የምትሄድበት ባለ ጉዳይ ቦታዎች ለምንድን ነው የሚወጡት? ለምሳ እየወጡ ነው። ስለዚህ ምን ታደርጋለህ? ለምሳ እስኪገቡ ትልና ጓደኞች ጋር ትደውልና ጓደኞች ጋር ትሄዳለህ። ከዛስ ጓደኞች ደግሞ አንዳንዱ ጉዳዩን ጨርሰዋል፣ አንዳንዱ ደግሞ እንዳንተው ፉዞ የሆኑ ስላሉ ከነሱ ጋር ምሳ ትበላለህ። ትንሽ ቅሜ ሄዳለሁ ትላለህ። አንድ ሉሉ ዘጭ ስታረግ የለም አትነሳም። አጫጫዎቹ ይመጣሉ። ነገ እኮ ጊዜ አለ ትጨርሳለህ እኮ ተረጋጋ ምናምን ይላል። ቁጭ ትላለህ። ሳታውቀው 10 ሰዓት ይሆናል። አሁን ሊድ እንዴት ነው ምርቃና እኮ ወጥቶልህ ልክ ጫቱን ስጠግብ 10 ሰዓት ተኮለሳ አሁን እጄ ጉዳይ ልጨርስ እንዴት ይላል። እየተጫወተበት እኮ ተመልከተ። ጫት ሲጫወትበት ተመልከተ። ጫቱን ቅሞ ጠግቦ ማታ በገባበት ሰዓት እንዶ ቢሮ ክፍት ቢሆን ይሄድ ነበር። ስለዚህ አብዛኛው ሰው ብዙ ጊዜ አብዶ ለማኝ ሆኖ የምታገኘው በምን ምክንያት ነው? በጫት ምክንያት። ሁለተኛ ደግሞ አንዳንድ ወጣቶችን አይታችኋል። በያ እስኪ የሆነ ነገር ይዘሻል፣ ምሳ ተበልቶ እኮ የጫት ጠፋ ይላል። ስራ የለው ምን የለው ጽዳት የለው ገምቶ ማለት ነው። አላህ በሚፈልገው ሰዓት እሱ የማን አምላኪ ሆነ? የጫት አምላኪ ሆኖ ቀረ። ከዛስ እሺ ብለህ አሳዝነህ አንተ 200 ትሰጠዋለህ። ጫቱን ጠግቦ በልቶ ምን ብሎ ማታ ላይ ደግሞ ሌላ ጓደኛው ጋር እስኪ ካርድ ላክልኝ 100 ብር እስኪ እንዲያርግልኝ ለማኝ ይሆናሉ። ስለዚህ እናንተውን ዘንድሮ ወደ ካምፓስ የምትሄዱ ናቸው አይደል? ስለዚህ ወደ ካምፓስ ስትሄዱ በምንም ተአምር ጫት ቃሚ ጓደኛ እንዳታረጉ። በጫት የተገዛ ጫትን አምላኪ የሆነ ጓደኛ እንዳታረጉ። ሸውዶን ውስጣችሁ የሚገቡት ለጥናት ለምናምን አታጥና፣ ይቅርብ። በጫት የምታጥናው ጥናት ይቅርብ። ያለ ጫት አጥና። ያለ ጫት ያጠና ነው ዛሬ ስኬታማ ሆኖ ትላልቅ ቦታ ላይ ያሉት ያለ ጫት ያጠኑ ናቸው። በጫት ያጠኑስ ግማሹ አብዶ፣ ግማሹ ራሱን አጥቶ፣ ግማሹ አማኑኤል፣ ግማሹ ጫት በር ላይ ገራባ እየለቀመ ነው ያለው።